ሰላም ተወዳጆች፣ እንኳን ወደ ዛሬ መጽሐፍ ቅዱስ ታሪክ በደህና መጣችሁ። ወርቃማው ታሪክ የትዕግስትና የእምነት ፈተና። ይህ ታሪክ ስለ ጣዖት ብቻ አይደለም፣ ስለ መጠበቅ፣ መታመን፣ አመራርና እግዚአብሔርን ቶሎ ስንረሳው ስለሚሆነው ነገር ነው። አብረን ጀምር። እግዚአብሔር እስራኤላውያንን ከግብፅ አውጥቷቸው ነበር። ቀይ ባህርን ከፈለ፣ ከሰማይ መና ሰጣቸው። አሁን ከሲና ተራራ በታች ሰፍሯል። ሙሴ ከእግዚአብሔር ጋር ለመነጋገር ወደ ተራራ ወጣ። እግዚአብሔርም ሙሴን ወደ ተራራው ውጣና በዚህ ቆይ፣ እኔም የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጥሃለሁ አለው። ሙሴ በተራራው ላይ 40 ቀንና 40 ሌሊት ቆየ። 10ቱን ትእዛዛት እየተቀበለ ከእግዚአብሔር ጋር ነበር። ነገር ግን ከታች አንድ አደገኛ ነገር እየፈለቀ ነበር። ሕዝቡ ትዕግስት የሌላቸው መሆን ጀመሩ። እነሱም ሙሴ የት አለ? ከሄደ ቆየ ማለት ጀመሩ። እንደተዋቸው ተሰማቸው። ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰበሰበው፣ ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክትን ስራልን አሉ። የሙሴ ወንድም አሮን ትልቅ ስህተት ሰርቷል። ለእነሱ ጫና እጅ ሰጠ። አሮንም እንዲህ አላቸው፣ በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። እነርሱም አደረጉ። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት እና አሮን አስደንጋጭ ነገር አደረገ። ከእጃቸውም ተቀብለው በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው አላቸው። እስቲ ያስቡት፣ የእግዚአብሔርን ተአምራት በዓይናቸው አይተዋል። አሁን ግን ለወርቃማ ላም ተንበረከኩ። አሮን አንድ መሠዊያ ሰራ እና በዓልም አወጀ። እነርሱም መባ አመጡ፣ ዘፈኑ፣ ጨፈሩ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው፣ የደህንነት መስዋዕትም አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እንግዳ የሆነ አከባበር ነበር። እግዚአብሔር ግን ይመለከት ነበር። እግዚአብሔርም ለሙሴን ሁሉንም ነገር ነገረው። እግዚአብሔርም ሙሴን ከግብፅ ምድር ያወጣው ሕዝብ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርን አናደውት ነበር። እነርሱንም ማጥፋትና ሙሴን በሌላ ሕዝብ እንደሚሾመው ተናገረ። ነገር ግን ሙሴ እግዚአብሔር ምሕረት እንዲያደርግላቸው ለመነ። ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ እንዲህም አለ፣ አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልክላቸውን የባሪያዎችህን የአብርሃምና ይስሐቅን የእስራኤልንም አስብ አለው። ሙሴም እግዚአብሔርን ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል አስታወሰ እና እግዚአብሔርም ጸሎቱን ሰማ። እግዚአብሔርም ራራላቸው፣ የተናገረውንም ጥፋት በሕዝቡ ላይ አላመጣም። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽሕፈቱም በጽላቶች ላይ ተቀረጸባቸው የእግዚአብሔር ጽሕፈት ነበር። ኢያሱም እልል ሲሉ የሕዝቡን ድምፅ ሰምቶ ሙሴን እንዲህ አለው፣ የሰልፍ ድምፅ በሰፈር ውስጥ አለ አለው። እርሱም ይህ የድል ነሺዎች ወይም የድል ተነሺዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ እሰማለሁ አለው። እንዲህም ሆነ፣ ወደ ሰፈሩ ሲቀርቡ ጥጃውንም ዝፈኑንም አየ። የሙሴ ቁጣ ተቃጠለ፣ ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። ከዚያም ሙሴ አንድ አስደንጋጭ ነገር አደረገ። የሰሩትንም ጥጃ ወስዶ በእሳት አቃጠለው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃም ላይ በተነው፣ ለእስራኤል ልጆች አጠጣቸው። ጣዖቱን ሙሉ በሙሉ አጠፋው። ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገህ አለው። አሮንም እንዲህ አለ፣ ጌታ ሆይ ቁጣህ አይቃጠል፣ ይህ ሕዝብ ክፋትን እንዲወድ አንተ ታውቃለህ። እነርሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ስራልን አሉ። እኔም ከእናንተ ወርቅ ያለው ከእርሱ ሰብሮ ያምጣልኝ አልኳቸው፣ ሰጡኝ፣ በእሳትም ላይ ጣልኩት፣ ይህም ጥጃ ሆኖ ወጣ። አሮን ሙሉ ኃላፊነት አልወሰደም፣ ሌሎችን ወቀሰ። ነገሮቹ እየባሱ ሄዱ። ሕዝቡ ከቁጥጥር ውጭ ነበሩ። ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸውና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ ሙሴም እንዲህ ሲል ጮኸ፣ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። እግዚአብሔር ፍትህ እንዲፈጽሙ ነገራቸው። በዚያም ቀን ከሕዝቡ 3000 ያህሉ ሞቱ። ከባድ ፍርድ ነበር። በማግስቱ ሙሴ እንደገና ከእግዚአብሔር ጋር ለመነጋገር ሄደ። ሙሴም ወደ እግዚአብሔር ተመልሶ ወዮ፣ እነዚህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ አለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ። ሙሴ ለሕዝቡ ራሱን መስዋዕት ማድረግ ፈቃደኛ ነበር። እግዚአብሔር ይቅር አለ። ነገር ግን አሁንም መዘዝ ነበረው። አሮን የሰራውን ጥጃ ስለሰሩ እግዚአብሔር ሕዝቡን ቀሰፈ። ይህ ታሪክ ብዙ ነገር ያስተምራል። አንደኛ፣
ታጋሹ። የእግዚአብሔር ጊዜ ፍጹም ነው። እስራኤላውያን ወዲያው ተስፋ ያቆረጡ። ሁለተኛ አመራርን ማመን፣ ነገር ግን እግዚአብሔርን የበለጠ ማመን። ሙሴ በጠፋ ጊዜ መንገዳቸው ጠፋባቸው። ሶስተኛ ነገሮችን አታምልኩ። የወርቅ ጥጃዎችን ላንሰራ እንችላለን፣ ግን ገንዘብ፣ ዝና ወይም ሰዎች የኛ ጣዖታት አድርገን ብዙ ጊዜ እንሰራለን። አራተኛ እግዚአብሔር ሁሉም ነገር ይመለከታል። ማንም እንደማይመለከት ስናስብ እንኳን እግዚአብሔር በልባችን ያለውን ያውቃል። አምስተኛ እግዚአብሔር መሐሪ ነው፣ ግን ደግሞ ፈራጅም ነው። ይቅር አለ ግን ደግሞ አስተካክሏል። በዚህ ጉዞ ውስጥ ስለተቀላቀላችሁን አመሰግናለሁ። የወርቅ ጥጃ ማስጠንቀቂያ ነው፣ የሚያስታውስ ነው፣ ግን ደግሞ የተስፋ ታሪክ ነው። ስንወርቅ እንኳን በቅን ልቦች ወደ እርሱ ከተመለስን እግዚአብሔር እንድንመለስ ይጋብዘናል። ለእግዚአብሔር ክብር ምስጋና ነው ለዘላለሙ አሜን።